እሺ we're back ተመልሰናል። እየተሰማ ከሆነ አላውቅም። እንግዲህ ዛሬ ዕለተ ቅዳሜ ነው። ቅዳሜ ሲሆን ደግሞ አንተ ራሴ ነገር አለኝ። ኧረ ገምታ። ለማንኛውም የፍቅር ቀን ነው እንበለው ብቻ የሆነ ቀን እና today ዙቤይዳ ይላል። የትረካ ነው። ሾርት ፊልም ነው። በጣም ጸዴ ፊልም ነው። ከዚህ በፊት እኔ አንዴ አይቼዋለሁ፣ ግን ከ2 ዓመት ምናምን በፊት ነው እና ለምን እሱ ላይ ሪያክት አላደርግም? የሆነ አንጀት የሚነካ ነገር ስለሆነ አንጀታችን ይነካ ብለናል። እሺ እንጀምር። ዙቤይዳ አልሐምዱሊላህ ደህና ናት። ርዕሱን ምን ደራሲ አሌክስ አብርሃም፣ ተራኪ ደረጀ። ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያደርገኝን ነገር አሳጣኝ። አበድኩ። ልቤ በደስታ ጧ ልትል ደረሰች። የባሰ ደስታዬን ጣራ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደብኩበት ትምህርት ቤት ነበር። ታሪካዊውና ታላቁ ወይዘሮ ስሂን ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ስሂን እንደ መግባት አያኮራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህራኑ፣ የቀለም ቢባል የሙያ እንዳውም ከዛ በፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና ኦርኬስትራ ቡድን ሁሉ ነበረው። ረጅምና ግርማ ሞገስ የተላበሰው ቢጫ ፎቁ ከሩቅ ተጋድሞ ሲታይ ቤተ መንግስት እንጂ ትምህርት ቤት አይመስልም። እንዲያውም ይህን ሁሉ ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው የሆነ አመዳም ነገር ሆነብኝ፣ ኮሰሰብኝ። ክላሶቹንም ማሳያቸው የዶሮ ቤት መስለው ታዩኝ። ውይ ሞት ይርሳኝ! እንዲህ በደስታ ሰክሬ ጓደኛዬን፣ አብሮ አደጌን፣ አላሚን ረሳሁት። የት ሄደ? ፍለጋ ጀመርኩ። አላሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉብዝናው ነበር የሚያውቀው። ትምህርት ቤቱን አካልዬ ሳጣው በትምህርት ቤታችን የኋላ በር ወጥቼ ሁልጊዜ ወደምንቀመጥባት ትንሽዬ ጫካ ሄድኩ። ያውና ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያ ረጅም ቁመቱ እንደ ሳምቡሳ ጥቅልል ብሎ ውስጡ የሐዘን ምስር ተሞልቶ ወደቀች። ግራ ገባኝ። በዚህ ልዩ ቀን እንኳን አላሚን ማንም ያዝናል ብዬ አላሰብኩም ነበር። ምን አስተከዘው ግን? ካርዱን ባይናቸዋለሁ። 99 ነጥብ ምናምን ነቅንቆት ነው ያለፈው። ያውም ከትምህርት አንዳንድ ጎበዝ ተማሪ ሁሉም ሰው ገጥሟል። በርግጥ እናንተ ሰራሁት ብላችሁ ከመቶ 70 ምናምን አምጥታችሁ ዛሬ የዓመቱ ነኝ ምናምን ብላችሁ ስታስቡ አንዳንዱ ጥግ ላይ ያለቅሳል። እሱ ወድቆ ይሆናል ምናምን ብለህ ስትሄድ እሱ ለካ 2 ኤክስ ገብቶበት ነው ከመቶ 98 አምጥቶ ነው። አንዳንድ ጎበዝ ተማሪ በራሱ ወርልድ ነው የሚኖረው። አሪፍ ነው። ለነገሩ የሰነፉ በራሱ ዓለም ነው የሚኖረው። ግን ጠለቅ ያለ ሀሳብ አለው። ብቻ ቀጥል። አንደኛ ወጥቶ ምን ሆንክ? እነዚህ ምን ጎለተክ? አፋጎደቀች። ምስኪን። እኔም እንደ ሳምቡሳ
በጥፍጥፍ ብዬ አላሚን ጎን ተቀመጥኩ። ጠጋ አለልኝ። በቃ ሁለታችንም የሚኒስትሪ ካርዳችንን አንከርፈን በትካዜ ቁጭ አልን። ከሩቅ ለሚመለከተን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍሎ ማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበረ። ስናሳዝን ደሴ እውቀት ጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና ደሴ መሄድ እፈልጋለሁ። ወላሂ ሳስበው ወላሂ ደሴ መሄድ እፈልጋለሁ። የሆነ ቫይቡ አለ፣ የሆነ ህዝቡ የፍቅር ሀገር ምናምን ስለሚባል አላውቅም። የሆነ ምስኪን ህዝብ ነገር እንዴት ብዬ እንደምገልጽ ግን ደሴዎች የሆነ ምርጥ ይመስሉኛል። የሚመቸኝ ይመስለኛል። አሰቡት የሆነ 1-2 ሳምንት ብዬ እንግዲህ ኢንሻአላህ አይቀርም አንድ ቀን እንሄዳለን። እስካሁን እንደ አፍራ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ እኔ ትዝ የሚለኝ አይኖቿና ከንፈሮቿ ናቸው እንጂ አፍራ ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ የወጣ ፀጉሯ በስፖርት ፔሬድ ጠቅልላ ካሰረችበት ስትፈታው መቀመጫዋ ላይ የሚደርስ ዜኒት ነበር ብዛቱ። አቤት አቤት አቤት! ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራህ ፀጉር ይመስለኝ ነበረ። እጆቿ፣ እግሯ፣ ኧረ የአፍራህ ቁንጅና በመቶ ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆች ሀገር ሲባል አፍራህ ትዝ ትለኝና ሀቅ ነው እላለሁ። እንዲያውም ወሎ አፍራህን ብቻ ይዞ ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዛው 7ኛና 8ኛ ክፍል እኛ ክፍል ነው የተማረችው። ይህን ጉድ ችለን መማራችን ተአምር አይደል? በዛ አፍላ እድሜ ኤርታሌ ላይ ጥደው እኮ ነው ያስተማሩ። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ልክ የረፍት ሰዓት ሲደወል እንቅፋት እስኪደፋው የሮጠኛ ክፍል ይመጣና አፍራህን እያየ እንዲህ ይለናል። አፍራህ ያለችበት ክላስ አንድ ቀን ብማር አንጎሌ ይከፈት ነበረ። ከ100 ነበረ ማመጣው። መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛቸው ቱሪስት ናችሁ እኮ ቱሪስት። በኢትዮጵያ ብቻ፣ በደሴ ብቻ፣ በእውቀት ጮራ ትምህርት ቤት ብቻ፣ በ7ኛ ሲ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛቸው። እውነት አለው። አፍራህ አይኗን አንዴ ስታሳርፍብን ልባችን ከቅቤ የተሰራች ይመስል ቅልጥ። ደሞ አይኖቿን ጨፍና የምትስቀው ነገር አላት። አቤት ሲያምርባት! አፍራህ 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 ሳር ቅጠሉ አፍራህ አፍራህ። ታዲያ እሷ ጋር ማውራት ለመቀራረብ የማይጥር ማን ነው? አፍራህ ወይንሸትና ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነቱን ለመናገር አፍራህን አይቼ ዳርና ዳር የተቀመጡትን ወይንሸትና ሰዓዳን ስመለከት የምር ሰው አይመስሉም። ይቅር ይበለኝ። የፍቅር ታሪክ ያለበት በአንድ ዘረኝነት ሰው አይመስልም ነበር። አፍራህን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታየኝ። ለነገሩ ሁላችንም የክላሱ ልጆች የሆንን ዙሪያዋን የበቀልን አረብ ነገሮች ነበር የምንመስለው። አፍራህ የምትባል ጉድ እንድታሳጣ መሀላችን ጥሎብን ምን እናድርግ? 7ኛ ሲ ክፍል ማን አለ ቢባል አፍራህ ብቻ። አፍራህ ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራህ ነው።
በእርግጥ አፍራህ አምስቱንም አትመልስም፣ ግን ፈገግ ይልላታል። ግን አስተውላችሁት ከሆነ እኔ አላቅም፣ እኔ ካለፍኩት ቆንጆ የሚባሉ ሴቶች ክላስ ውስጥ ምናምን ብዙ ጊዜ ትንሽ ይቀራቸዋል። አካዴሚካሊ ደከም ያሉ በሚለው ወይም የድድብና መንፈስ የተጠናወታቸው በሚለው። አይ የምሬን ብዙ ጊዜ ነው። ምን ይሆን እኔ ሁሉም ቦታ ነው ማለት ይኸው እዚህ ያለ እኔም ብዙ ቦታ ማውቃቸው የሆነ ትንሽ ቆንጆ ከሆኑ ሲመስለኝ ይሄ የሚያቆነጃቸው ውስጥ ያለው አለማሰብ፣ ረሃነት፣ እነዛ ጭንቀቱ ምናምኑ ስላለ መሰለኝ። እነዚህ ደግሞ ይጎመራሉ ስለማያስቡ ስለማይጨነቁ አይደለም። አቅሜ ይደገላል። እኔ ራሱ ለምንድን ቆንጆ ያልሆንኩት በዚህ ድድብ እንደሱ ሳያት ለማለት የፈለግኩት ግን ቆንጆ ሴቶች በጣም ከ90% በላይ የሆነ አስቀያሚ ደደብ ያሉ ናቸው። ደደብ ያሉ ናቸው። ከፊል ደደብ ያሉ ናቸው እና ሜቢ በውበታቸው ተማምነው እናልፋለን ብለው ስለሚያስቡ ይሆን ወይ ደግሞ አላማቸው ትምህርትም ላይሆን ስለሚችል who cares? ግን እኮ እኛ ሀበሾች ብዙዎቻችን እናስመስላለን እንጂ ሴት አናከብርም። የምናከብረው ቆንጆ ሴትን ነው። ምስኪን ጓደኛ ያላሚን ታዲያ ከዚህ ተአምረኛ ልጅ ፍቅር ያዘው። ያውም የማያፈናፍን ትንፋሽ የማይሰጥ ፍቅር። አላሚን አባቱ ሞተዋል። እናቱም አቅመ ደካማ ነበሩ። እማማ ከድጃ ለጀነት ይበላቸው ዛሬ በሕይወት የሉም። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራህን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነው። ሲጀመር አላሚን ዝምተኛ ልጅ ነው። አይናገር አይጋገርም። አንድ ቀን ታዲያ እኛ ቤት ሄደን ሳለ አንድ አጠር ያለች ሀሳብ ልናገር። ድሃ ሆነ ወንድ ሆነ ያው ፍቅር በእርግጥ አጋጣሚ ፈጠር ጉዳይ ነው። ሴት መውደድ በጣም ፔን ነው። እኔ እንጃ የሆነ ነገር ለማግኘት ስትሄድ ያለህን የሚወስድ ነገር ነው የሚሆንብህ። ሲያስቡ ካለህ ላይ የሚወስደው ነገር አለ። እንደዚህ ሰርቫይቫል የሆነ ኑሮ እያወቅ በዛ ላይ ፍቅር ጨምረበት፣ ከዛ በዛ ላይ ደግሞ ቆንጅዬዋለች። በጣም ያላቅም ያርግልን ለማለት እናቴ በጣም ነው አላሚንን የምትወደው። አላሚን አለች ስትጠራ ሁሌም እንደዚህ ነው። አቤት። ምን ነው ትምህርት ከበደህ እንዴ? አይ ምን ነው ታዲያ ፊት ጭዋለ? በሐዘን እያየችው እንጀራ እየጋገረች ስለነበረ ትኩስ እንጀራ ላይ በርበሬ ነስነሳ ቅቤ ለቅልቃ ሰጠችን። እኔ ላጥ ሳደርገው አላሚን የእንጀራውን አይኖች የሚቆጥር እስኪመስለኝ እንጀራውን በትኩረት እያየ በሐሳብ ጭልጥ አለ። አላሚንም በትኩረት አየሁት። ከዚህ ቀን በኋላ ነበረ እውነትም ጭንቅላቱ ብቻ ቀርቶ ነበረ። አንተም ሆነ ነው ወስፍ ያክልክ እኮ አልኩት። እውነቴን ነው፣ ገርሞኝ ነበር።
ሰው ሲከሳ አናቱ እንዲህ ቋጥኝ ያክላል እንዴ? አቡቹ ለማንም አትናገርም? የሆነ ሚስጥር ልንገርህ። አልናገረው። ማርያምን በል። ማርያም ሂደህ እዛ። እኔ ሚስጥራችንን ለሰው ተናግሬ ያውቃለሁ? እሱማ ተናግረህ አታውቅም። ይሄ ግን ሚስጥር አይደለም። እና ምንድን ነው? ሚስጥር ነው። ምን መሰለህ አቡቹ፣ አፍራህን ያት ይለኛል። ማታ ማታ ትዝ ትለኛለች። ያት አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከና አፍራፍ ቤት ፊት ለፊት ካለው ካራምቡላ ከሚጫወቱበት ቤት ገብቼ በሩቅ ቤታቸውን አየዋለሁ። ግን አትወጣም። አባቷ ቀስ እያሉ እየተራመዱ በር ላይ ሆኖ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል። አፍራ ግን ትናፍቀኛለች። እስከ ማታ እዛው ቁሜ እጠብቃታለሁ። ቁርስም ምሳም አልበላም። እሑድ ካራምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣ እና ብታየኝስ ብዬ እፈራለሁ። ዝም ብዬ በየመንገዱ እመላለሳለሁ። አፍራህን ግን አላያትም። ትናፍቀኛለች። ሲናገር ድምፁ በፍርሃትና ጭንቀት ይርገበገባል። ፍቅር ይዞ እንዳይሆን። ፍቅር አይደለም እባክህ። እና ምንድን ነው? እኔ እንጃ። ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬው ሁሉ አፍራህ ሆነች። አቡቹ ቅድም ማት ስንማር አፍራህ ያንን ከባድ ጥያቄ ስትመልሰው አልገረመህም ይለኛል። አልመለሰችውም እኮ ተሳስታለች። እባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራህ የማትስ ሊቅ፣ አፍራህ የውበት ጥግ። የውበቱ እንኳ እውነት ነው። አፍራህ ስታድግ ሳይንቲስት እንደምትሆን ሁሉ አላሚን ተነበይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራህ ከመስማቴ ብዛት አፍራህን እኔም ራሴ ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራህ ፍቅር የተለከፈ ነበር። ሂሳብ አስተማሪያችን ሳይቀሩ። መቼስ ሂሳብ አስተማሪያችን እያካፈሉ እየደመሩ እየቀነሱ እያባዙ አፍራህን ሳያስቧት አይቀሩም። አንዳንዴ ቡዝዝ ብለው መላጣቸው ላይ ላብ ፍጭ ፍጭ እያለ ሲመለከቷት ያሳዝኑኝ ነበረ። ወይኔ ምን ነው ወይኔ! ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖሮ እንጃሉ። በሚስታቸው የሚቆጩ ነው የሚመስለኝ። እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ ተከተለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ፣ ባናና ማስቲካ ነው፣ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አላሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራህ ምስል የታተመበት እስኪመስለኝ። ጉድ እኮ ነው። አላሚን እንዲሁ ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአላሚን የቁም ሞት ነበረ። ሱስ ሆናበታለች። አፍራህ ዓለሙን ሁላ ጨላልማ በነፍሱ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቦላ ቤት እየሄደ እዛው ቆሞ አፍራህን ስትወጣ ለማየት ይጣጣር ነበረ። ለ15 ቀናት ጠብቆ አላያትም። ሊያብድ ደረሰ።
ታዲያ በመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙኝ። የአላሚን ቁርአን አስቀሪ ናቸው። አላሚንን ምክር እንድትለግስልኝ ፈልጌ ነበር ልጅ። እሺ ሼሃችን። አንዳንድ ጊዜ ከቁርአን ቤትም ይቀራል፣ ሁለተኛም ደግሞ ቁማር ቤት አየነው ይላሉ። ይሄና ጉል ባህሪውን እንድተውና እንድስተካከል ብታደርግልኝ ጓደኛ ስለሆነ እንድትመክረው ብዬ ነበረ። አደራህን ልጅ ምከረው፣ እሺ ወደ ሃይማኖቱ ይመለስ። ጥሩ ልጅ የነበረውን አሁን ተበላሽቶብኛል፣ እባክህ ምከርልኝ። እሺ አደራ አደራ። እሺ እሺ ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች ባልዋልንበት ፈረጁን። አላሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችንን በሩ ስር እንደተኛች ጅራቷ ረግጦ ከአቅሟ በላይ አስጨዋት። የና አፍራ ቤት ለካ እኔ በምቆምበት በኩል አይደለም፣ በኋላ በኩል ነው። በዘይት ቤቱ ጋር በዛ በኩል ነው የምትወጣው። ተሸውጄ ዛሬ በአጋጣሚ በዛ ሲሄድ ከእናቷ ጋር ሆና ፊት ለፊት በቃ እንደዛና እንደዚህ ሆነ። ግጥምጥም ምን ያህል ነው ወላሂ። አውዙ ቢላሂ ልሮጥ ነበር። እንደዚህ ሆኜ እኮ ነው ያየችኝ። ደብራለሁ እንዴ አለ። ሁለት እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የምር አሳዘነኝ። የአፍራህን ቅንጡ አለባበስና የአላሚንን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች ቪ ቅርጽ ቲሸርት በውስጤ እያሰብኩ አይገርምም? ከእናቷ ጋር ሆና በቃ እንደዚህና እንደዛ ተገጣጠሙ። ወላሂ አምሮባታል። አቦቹ ወጣት ያቺ የምታውቃት አፍራ አይደለችም። በቃ እዚህና እዛው ነን እኮ ነው የተያየነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ፣ የሐዘን፣ የሀፍረት፣ የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበበት ልሸኘው ወጣው። ልንለያይ ስንል አቦቹ አቤት። ምን ነው? 2 ብር አለህ እንዴ? አላሚን እንኳን ደፍሮ ብር መጠየቅ የዋሰውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የናፍራህ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ እያዘዘ ቁጭ ብሎ አፍራህን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የናፍራህን ሰፈር ሊጠይቁ አፍራህ አዲስ አበባ ለረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ተሰበረ። ቢሆንም ናፍራህ ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍ ተራ ትርምሱ፣ ግርግሩ፣ ጫተራው፣ መኪናው የደሴ አንደኛ ቀውጢ ሰፈር። ይህ ሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶችና ነፍስ የተደረደረባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና ስራ ልጀምር ነው። የምን ስራ? አሺዚ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደስ የሚመላለስ አሺዚ ላይ ስራ ልጀምር። ወይ ጉድ! እናቴን ነግሬያት አሳምኛታለሁ። እንዲህ ይሄ ትክክለኛው ነው። ይሄ ኦሪጂናል። እንዲህ ምን ልበላችሁ፣ ዋናው ነው። ይሄ ከምንጩ ነው የያዘው። እንዲህ መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬ እሄዳለሁ። ብታይ ስራው እኮ በጣም ቀላል ነው። አብሬ እሄዳለሁ። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብ አሰብኩት። አላሚን ትንታጉ ተማሪ። ይሄ ፍቅር የሚሉት ነገር ምን አይነት ልክፍት ነው በእግዚአብሔር።
አልአሚን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈህ እያለ ያዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያስታምም የለም መቼም። ምን ነው ልጄ? ምን ነው? ምን አገኘህ አልአሚን? አላህ ያሸርህ ልጄ። ምን አገኘህ ልጄ? አላህ ያሸርህ፣ አላህ ያሸርህ፣ አላህ ይማርህ፣ አላህ ያሸርህ። አንተ አፍሪያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው? እነዛን ተራራዎች አይታቸዋለች? ያንን ገደል እያየች ፈርታም ይሆናል እኮ። ደብረስ ምሳ በልታለች፣ ቆሎም ገዝታ ሊሆን ይችላል። እነዛው ዋሻዎች ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል። አፍራ ባለፈችበት መንገድ በማለፉ ምናባዊ ዳናዋን ተከትለው ሲነጉድ ታየኝ። ምስኪን አልአሚን። ቀስ በቀስ አልአሚን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤታችን ጥበቃ ጋሽ ደምሴ ትምህርት መቼ ነው የሚጀምረው? ትምህርት የሚጀመርበትን አላውቅም። አንተ የትምህርት ፍላጎት ኑሮ ትምህርት የሚጀመርበት ትጠይቃለህ። ይሄን የልጅ እዛ ሄዶ ኳስ ሲራገጥ ይውላል። አንተን የወለዱ እናትና አባት እንዴት ይኮሩ! እሰይ ልጄ፣ እሰይ ልጄ። ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ። ስምንተኛ ክፍል በተመሳሳይ ለአፍራ ፍቅሩን ሳይነግራት በየቀኑ እያያት በአይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው ድህነት እያልኩ ሳስብ አልአሚን አንድ የ50 ብርና 3 10 ብሮች ከኪሱ አውጥቶ አሳየኝ። ከየት አመጣው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው እና ለአፍራ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫው እኔም ጠፋ። አሁንም አፍራህን እኔም እንደ አልአሚን ሆንኩ ምፈራት። ይሄው ወደ 9ኛ ክፍል ስናልፍ አፍራ ወደቀች። ቆይ ግን አሁን ድሮ እኛ ስንማር ምናምን እንበልና እንዴ ሲታወቅብህ እኮ ኢቨን ሼም ያስይዘዋል እኮ ልጆች። እንዴ ትዳር ወደዳት ባልና ሚስት ይባላል። ሌላውን ተወሽ አድገዋል እንበል። ይሄ የህፃናት አደጉ 8ኛ ክፍል ጓደኛ ማለት እንዴ ሄዱ የሆነ ደብዳቤ ምናምን አይሞክሩም እንዴ? የምን ማጠቅ ነው እንደዚህ እንዴ? ቢቀርስ ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲን ገባን። እኔ ልክ ወደ 10ኛ ክፍል ሳልፍ ደሴ ለቀቅኩ። ውድ ጓደኛዬን ከነኑሮ ድቅስቃሱ ብቻውን ትቼው በቃ ከአልአሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄን እንደሚይዘው እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱን ደበዘዘ። በራሴ የህይወት አዙሪት በራሴ ጓደኞች ተከብቤ አልአሚን ምርጡን ጓደኛዬን ከነመኖሩም ረሳሁት። መቼስ ሰው ወረተኛ ነው።
ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበረ። የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ስደርስ አላሚን ከነናፍቆቱ አእምሮ የሞላው። በቀጣዩ ቀን እነ አላሚን ቤት ስሄድ እናቱ እንደሞቱ አላሚንም የአይሱዙ ረዳት እንደሆነና ሸርፍተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። ሸርፍተራ ሄድኩ። ትርምሱ ብሶበታል። አዳዲስ ህንፃዎች ወረውታል። ጣሊያን በሰራው ጅብሩክ በሚባለው ገበያ አዳራሽ ውስጥ ብዙ አይሱዙ መኪናዎች የተደረደሩበት መንገድ ላይ አንዲት ትንሽ ሻይ ቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለው ይዘዋል። ጠጋ ብዬ አንዱን አላሚን የሚባል ልጅ ያውቅ እንደሆነ ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛው አቀናው። አላሚን አየሁት። ጫቱን በግራ እጁ እንደያዘ እኔ አላምንም አቡሹ እንዳትሆን ተቃቀፍን። አላሚን እንደዛው እንደ ድሮ ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አድርጎ ያየኝና ያ አላህ ተቀናቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለ ካፌ ገባን። አንተ እንዴት ነህ? ሰላም ነው? አቡቹ እንዴት ነህ? ያ አላህ ደግሞ አውሮባል ወት ራሱ በለጥከኝ። እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ እኔም እንደዛው ሳልሆን አልቀረውም። የኔ ግን ስላገኘሁት ነበር። ምሳ እየበላን የባጤ ቁጡን አወራን። አላሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላም መቀጠል አልፈለገም። እዛው ሸርፍተራ የድለላ ስራ እየሰራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አላሚን በቃ ይሄው ሆነ ዕጣ ፈንታው። እየፈራው የማይቀረውን ጥያቄ አስከተልኩ። እኔ የምልህ አፍራንስ አለች? ዝም አለ አላሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላህ ደህና ነች። 2 ልጆች ወልዳለች። እንዴት ያማምራሉ መሰለህ። ግራ መጋባቴን አይቶ እዛ ጋር ያለው ፎቅ የነሱ ነው። አንድ ሀብታም ባል አግብታ እየኖረች ነው። ከስር ያለው ትልቁ ፎቅ የሷ ነው። ወላሂ አምሮባታል። ከነ ቅሬታ ፈገግታው አቀረቀረ። ከረዥም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እምባው ጠብ ሲላዩት እኮ ነው። በባዶ አይሆንም። አቅፌ ወደ ራሴ አስጠጋሁት። ከልብ አያልቅም። እናም በቅፌ እያለ ድምፁን ቀንሶ እንዲህ አለ። አልሐምዱሊላህ አፍራህ ደህና ናት። አያታለሁ ዛሬም። በጣም ደህና ናት። በጣም አስቆዘመኝ አንተ ሊለ ራሱ ፒስ አውት